الو وعليكم السلام ورحمة الله وبركاته. طيب የሰርጉ ቦታ የት አካባቢ ነው? እና ሙዚቃ ምናምን አለበት ወላ ኢንሻአላህ ሰርግ የተጠራህ ነው? የሆነ ጓደኛ ነበረኝ ነው ሙዚቃ አለው ወይ ስትለው ምን አለ? አለው አለኝ። ያን ተቀላቅለው ምናምን ይጨፍራሉ። ለዛ ከሆነ ባትሄድ የተሻለ ነው። ያው የሰርግን ጥሪ ማክበር ግዴታ ቢሆንም በሸሪዓ እንደዚህ አይነት ጥሪዎች ማክበር ግን ዑለሞች እንደዚህ ወንጀል የሚሰራበት ቦታ ከሆነ እንደዚህ እክትላጥ ያለበት ሙዚቃ ያለበት ሌሎች ነገሮች ማለት ነው መሄድ ግዴታ አይሆንም፣ መቅረቱ የተሻለ ነው። ሰውየው መሄድ የለበትም። እንደዚህ አይነት ያን ነገር የሚያስቆም ከሆነ ሄዶ ብሄር ችግር የለውም። ግን ያን ነገር ሄዶ የማያስቆም ከሆነ መሄድ የለበት። የማስቆሙ ኃይል እንኳን ባይኖርም ያው ልጁ ጋር ትልቅ ውለታ አለብኝ ደግሞ ቀባሁን ቢሆን ትንሽ ቅር ሊለው ይችላል ብለህ ነው? አይዋ ውለታ ከሆነ አላህ ከዋለልህ ውለታ የበለጠ ምንም ውለታ ቢውልልህ ከዛ የበለጠ ውለታ ይውልልህም። አላህ ሱብሓነሁ ወተዓላ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ብሏል። የአላህን የዋለላችሁን ጸጋ ብትቆጥሩት አዘልቁትም ብሏል። ስለዚህ ከውለታ በኩል አላህ የዋለልህ ጋር የሚነጻጸር ውለታ አልዋለልህ። ገብቶሃል? ሲቀጥል ቅር ይለዋል ደግሞ ላልከው ረሱል ሰለላሁ ዐለይሂ ወሰለም ይላሉ መን ኢልተመሰ ሪደላሂ ቢሰኸጢ ናስ ረዲየላሁ ዐንሁ ወአርዳ ዐንሁ ናስ ይላል። ሰዎችን የአላህ ውደታ የፈለገ ሰዎችን አስቆጥቶም ቢሆን አላህ ይወደዋል፣ ሰዎችም እንደወዱት ያደርጋል። ከዚህ በተቃራኒ ደግሞ ወመን ኢልተመሰ ሪዳ ናስ ቢሰኸጢላህ ሰኺጠ አላሁ ዐለይሂ ወአስኸጠ ዐለይሂ ናስ ይላሉ። አላህን አስቆጥቶ ደግሞ የሰዎችን ውደታ የፈለገ አላህ በሱም ላይ ይቆጣበታል፣ ሰዎችም እንዲቆጡ ያደርጋል። ስለዚህ አሁን አላህ ዶማን ሰጥቷል ማለት ነው። አላህን ለማስደሰት ብለህ ይሄን ነገር ካደረግ ሰዎች እንዲጠሉህ አያደርግም ማለት ነው። ስለዚህ እንደዚህ አይነት ኢኽቲላጥ ያለበት ሰርግ፣ ሙዚቃ እንደዚህ ያለበት ሰርግ ብዙ ሰርጎች ደግሞ እያየናቸው ነው። እንደዚህ አይነት ናቸው። እንደዚህ ስራ ተይዞ እንትን የሚሉ ማለት ነው። ስለዚህ ይቅርብህ፣ አትሂድ። ጀዛከላህ ወይ አካባቢ